ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንዴት አላችሁ? ዱትዬ ዛሬ አብረን ምንጣፍ እንጣፍ ነው። አግዙኝ እስቲ። ብታግዙኝ ላይክ ሼር እያደረጋችሁ እና ቪዲዮን እስከ መጨረሻ በማየት ባይጠቅማችሁ እስከ መጨረሻ ይሉኝ ላይክ አድርጉ። እዚህ ጋር ምንጣፍ ላጥብ አውጥቻለሁ። ዛሬ ዘረጋው ውሃ መርጫት አለ። በእውነት ነው የምላችሁ ይሄንን ምንጣፍ የማጥብ ቀን እኔ በቃ ለ3 ቀን እንቅልፍ አልተኛም። ወገቤን በእውነት ጎንብሼ እንዳጠብኩኝ እንደዛው አጎንብሶ ነው ለ3 ቀን ልበል እንጂ ያው ከዛም በላይ ነው። ግን እስከ 3 ቀን ድረስ ተውት። ምን ብዬ ልንገራችሁ? ከባድ ነው ብቻ ውዶቼ። ሰው ሀገር በጣም ከባድ ነው። እንደዚህ ለፍተንም ደክመንም ያመጣነውን ብር እግዚአብሔር ይባርክልን፣ ጉልበታችንን ይባርክልን ውዶችዬ እላችኋለሁ። አንዳንድ ቤት ግን ቁጭ ብላችሁ የምታጥቡ ልጆች እንዴት ነው የሚለቅላችሁ? በእውነት እኔ በቁም እንኳን እንደዚህ አጥቤ እንኳን አይለቅልኝም። አሁን እዚህ ጋር ኪሮሮክስ አድርግቼ ከዛን ሳሙና ጨምሬ ነው ውሃውን ሁሉንም ቦታ ረጨሁትና ያሸሁት ማለት ነው። በዚህ ይሄ እንኳን ከአጥቤ ከጨረስኩ በኋላ ነው። ያው ቪዲዮ ይረዝማል ብዬ ቆርጬ ነው። አጥቤ ከጨረስኩኝ በኋላ ነው ውሃውን እንትን እያልኩ ያለሁት እየጋፍኩ ያለሁት። ግን ጎንበስ ብዬ አጥቤ እንኳን ቆሻሹ አይለቅልኝም በደንብ። እና አንዳንድ ቤት ቁጭ ብላችሁ የምታጥቡ ልጆች እንዴት ነው ቆሻሻው የሚለቅላችሁ? በእውነት ነው የምላችሁ። እንግዲህ ያንን አጥቤ ጠቅልዬ ጨርሼ እንደገና ያን ሁለተኛውን ደግሞ ዘርግቻለሁ። ብቻ ምን ብዬ ልንገራችሁ? ከጨረስኩ በኋላ ነው ግን ሪከርድ የማደርገው። ሳየው ራሱ በጣም ነው ሳስበው የሚደክመኝ። ገና በፊት በሳምንት እንኳን ወጥቼ እያጠብኩ ምንም አይመስለኝም ነበረ። አሁን ግን በወር አንዴ እንኳን ለማጥብ በስመ አብ። የሰው ልጅ ለካ እየደከመ ሲሄድ በቃ ጉልበቱ በጣም በእውነት የምናውቀው እየደከመ ስንሄድ ነው እንጂማ ገና ሳይደክመን ምንም አይመስለንም። እና ራሳችሁን ጠብቁ ወዶችዬ። በእውነት በጣም ከባድ ነው። አንዳንድ ቤት ማሽን ያላችሁ ልጆች ደግሞ ታድላችሁ፣ እግዚአብሔርን አመስግኑ። እዚህ ጋር በቆሎ እየዘራው ነው። ሲደርስ እጠራችኋለሁ እሸት እንድትበሉ። እንግዲህ ዘርቼ ጨረስኩኝ። ከዛ በኋላ ደግሞ ውሃ እያጠጣሁ እና ወዶችዬ ከባድ ነው በእውነት። እንዴት ነው የምታጥቡት? እስቲ እናንተ ቤት የእናንተ ደግሞ አጠባ እንዴት ነው? አንዳንዶቹ ቁጭ ብሎ በብሩሽ ያሸዋ ይቻለው እና እንዴት ለቆላችሁ ነው እላችኋለሁ ማሮችዬ። እና ቪዲዮውን ላይክ ሼር እያደረጋችሁ አበረታቱን። ባይጠቅማችሁም እዩልኝ እሺ። ባይጠቅማችሁም እዚህ ጋር አጥቤ ጨረስኩኝ፣ ተቀለልኩኝ። ተመስገን፣ እግዚአብሔር የተመሰገነ ይሁን። ጨርሻለሁ። ይሄው አጠቅልዬ እንደዚህ መጠቅለሉ እንዴት እንደሚያደክም። ትንንሾቹ እንኳን ያው ችግር የለውም። ይሄ ትልቁ ግን ስማ ወገባችሁን ለሁለት ነው ቁርጥ የሚያደርገው እላችኋለሁ ማሮችዬ። ላይክ እያደረጋችሁ ሼር እያደረጋችሁ